ሌሊት 8 ሰዓት ሆኗል። ክፍሉ ጨልሟል። ስልኮን ከፍተው ለአፍታ ይመለከታሉ። ምንም አዲስ መልእክት የለም። ግን በአእምሮ ውስጥ ያ ሰው ብቻ ይመላለሳል። በዚህ ቅጽበት እኔ አሁን እሱን እያሰብኩት ነው፣ እሱ በዚህ ሰዓት እያሰበኝ ይሆን የሚል ጥያቄ ይመጣባችኋል። ብዙዎቻችን አንድን ሰው በብርቱ ስታስበው እሱም በዚያው ሰዓት ያስብሃል የሚባለውን ነገር ሰምተናል። ምናልባት ይህ ነገር ዝም ብሎ የሰዎች ምኞት ነው ወይስ ከጀርባ የሚገርም የአእምሮ ምስጢር አለ? ሳይንስስ ስለዚህ ስሜታዊ ትስስር፣ ስለ ናፍቆትና ከመለያየት በኋላ ስለሚፈጠር ድንገተኛ መተሳሰብ ምን ይላል? ዛሬ ብዙዎች ደብቆት የኖሩትን ነገር ግን ሁላችንም በውስጣችን የሚመላለሰውን ይህንን የአእምሮ አስገራሚ ምስጢርና በተግባር የሚሰሩ የመፍትሄ መንገዶችን በጥልቀት እንመረምራለን። መልሱን ስታውቁ ለራሳችሁ ያላችሁ እይታ ሙሉ በሙሉ ይለወጣል። ከመለያየት በኋላ ያንን ሰው ከአእምሮአችን ማውጣት ፈጽሞ ለምን ያቅተናል? ለምንድን ነው አንዳንድ ሰዎች በጥቂት ሳምንታት ውስጥ ሕይወታቸውን በአዲስ መልክ ቀጥለው ፍጹም ሰላማዊ የሚሆኑት፣ ሌሎች ግን ለዓመታት በዛ ሰው ትዝታና ሕመም ውስጥ የሚማቅቁት? ፍቅረኛሞች ሲለያዩ ግንኙነትን ሙሉ በሙሉ ማቋረጥ፣ ስልክ አለመደወልና አለመጻጻፍ በእርግጥ የአእምሮን ስቃይ ይቀንሳል? ዛሬ ፍቅር በአእምሮአችን ውስጥ የሚፈጥረውን አስገራሚ የተፈጥሮ ለውጥና ከመለያየት ጀርባ ያለውን የአስተሳሰብ ምስጢር በጥልቀት ረጋ ብለን እንመረምራለን። እስከ መጨረሻው አብራችሁን ቆዩ። ምክንያቱም በቆይታችን ማጠቃለያ ላይ ይህንን አስቸጋሪ የስሜት እስራትና ትስስር በጤናማ መንገድ ሰብራችሁ እንዴት ራሳችሁን ነፃ ማውጣት እንደምትችሉ ተግባራዊ መፍትሄዎችን በዝርዝር እነግራችኋለሁ። ከዛ በፊት ግን ቪዲዮው ለሌሎች ተደራሽ እንዲሆን ላይክ ማድረጋችሁን አትርሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የምንጭናቸው ጠቃሚና ቁም ነገር አዘል ቪዲዮዎች በፍጥነት እንዲደርሳችሁ የደወል ምልክቷን በመጫን እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ፍቅርን ሁልጊዜ በልባችን የምንሰማው፣ የምናወጣው፣ የምናወርደው ቢመስለንም እውነታው ግን ያለው ከራስ ቅላችን በታች ባለው ውስብስብ አእምሮአችን ውስጥ ነው። በአንድ ሰው ፍቅር ውስጥ በምንወድቅበት ጊዜ አእምሮአችን ልክ እንደ ሱስ አስያዥ ነገር እጅ እንደሰጠ ሰው በደስታ ኬሚካሎችና ሆርሞኖች ይጥለቀለቃል። በዚህ ጊዜ አእምሮአችን ውስጥ ሁለት ዋና ዋና የተፈጥሮ ኬሚካሎች በከፍተኛ መጠን መመረት ይጀምራሉ። አንደኛው ሰውነታችን አንድን ደስ የሚል ነገር ሲያገኝ ወይም ተስፋ ሲያደርግ የሚለቀቀው የደስታ ኬሚካል ሲሆን፣ ሁለተኛው ደግሞ በሰዎች መካከል ጥልቅ መተሳሰርንና መተማመንን የሚፈጥረው የፍቅር ሆርሞን ነው። እነዚህ ሁለት ነገሮች በአንድ ላይ ሲጣመሩ በውስጣችን ከፍ ያለ የደስታና የእርካታ ስሜት ይፈጥራሉ። ይህንን በተሻለ ለመረዳት አንድ ምሳሌ እንውሰድ። ለ2 ዓመታት ያህል አብረው የቆዩ ሁለት ፍቅረኛሞችን እናስብ። አብረው በነበሩበት ጊዜ ሁለቱም አብረው ሲሆኑ፣ ሲነጋገሩ ወይም ሲጠቃቀሱ አእምሮአቸው ያንን የደስታ ኬሚካል በከፍተኛ መጠን ያመርት ነበር። በዚህ የተነሳ አእምሮአቸውን ያንን ሰው እንደ ብቸኛ የደስታ የደህንነትና የእርካታ ምንጭ አድርጎ በቋሚነት ይመዘግበዋል። ነገር ግን ጊዜያት አልፈው እነዚህ ሰዎች ሲለያዩ ምን የሚሆን ይመስላችኋል? አእምሮአቸው ያንን በየቀኑ ያገኘው የነበረውን የተለመደ የደስታ ኬሚካል በአንድ ጀንበር ያጣል። ይህ በትክክል ምንን ይመስላል መሰላችሁ? አንድን ከባድ ሱስ የሚያስይዝ ነገር ለምዶ በድንገት ያቆመ ሰው አካሉና አእምሮ ያንን ነገር ፍለጋ እንደሚቃትተውና እንደሚታወቀው ሁሉ የኛም አእምሮ ከመለያየት በኋላ በተመሳሳይ ሁኔታ ይናወጣል። ስለዚህ ከመለያየት በኋላ የሚሰማችሁ ከባድ የናፍቆትና የልብ ስብራት ስሜት ዝም ብሎ የአእምሮ መረበሽ ወይም የስሜት ጉዳይ አይደለም። አእምሮአችሁ በድንገት ያጣውንና የለመደውን የደስታ ምንጭ ፍለጋ የሚጮህበትና የሚሰቃይበት ተፈጥሯዊ ሂደት ነው። እሺ፣ እኔ ሳስበው እሱ ያስባል የሚለው የሰዎች እምነት ሳይንሳዊ ካልሆነ ሁለቱም ሰዎች በተመሳሳይ ጊዜ እርስ በርሳቸው የሚያስቧቸውና የሚጠቃቀሱባቸው አጋጣሚዎች እንዴት ሊፈጠሩ ቻሉ የሚለው ጥያቄ መነሳቱ አይቀርም። ለምሳሌ ያንን ሰው በሐሳብ እያሰቡ ሳለ ድንገት ስልኮ ላይ የሱ ስም ይበራል ወይም መልእክት ይደርሶታል። እንዲህ አይነቱ አጋጣሚ እንዴት ሊፈጠር ይችላል? የሥነ ልቦና ተመራማሪዎች ይህንን ክስተት በሁለት አስገራሚ የአእምሮ አሰራሮች ያብራሩታል። አንደኛው ምክንያት
የጋራ የሆኑ ስሜታዊ መቀስቀሻዎች መኖራቸው ነው። ለምሳሌ ያህል ሁለታችሁም አብራችሁ በነበራችሁበት ጊዜ የምትወዱትና ልዩ ትዝታ ያላችሁበት አንድ የሙዚቃ ዜማ ወይም አብራችሁ የምትመገቡት የምግብ አይነት ሊኖር ይችላል። ያ ዘፈን በሬዲዮ ሲለቀቅ ወይም ያንን ምግብ የሆነ ቦታ ስታዩት በአካባቢው ያለው ተመሳሳይ ሁኔታ በሁለታችሁም አይምሮ ውስጥ በአንድ ጊዜ የድሮን ትውስታ ይቀሰቅሰዋል። በዚህ ጊዜ ሁለታችሁም በተመሳሳይ ሰዓት እርስ በርሳችሁ ታስባላችሁ። ይህ የሆነው በሆነ ምስጢራዊ ግንኙነት ሳይሆን ሁለታችሁም ተመሳሳይ የትዝታ ማህደር በአይምሯችሁ ውስጥ ስላላችሁና ያ ማህደር በአንድ አይነት ውጫዊ ምክንያት በመቀስቀሱ ነው። ሁለተኛው የአይምሯችን ምክንያት ደግሞ የምንፈልገውን ነገር ብቻ የማስታወስ ዝንባሌያችን ነው። በቀን ውስጥ ያንን የራቃችሁትን ሰው ምናልባት 100 ጊዜ በሐሳብ አስባችሁት ሊሆን ይችላል። ነገር ግን እሱ ድንገት በደወለበት ወይም መልእክት በላከበት በዚያች በአንዲት ቅጽበት ያሰባችሁትን ሐሳብ ብቻ አይምሯችሁ በትልቁ አጉልቶ ይመዘግበዋል። በተቃራኒው ግን ያሰባችሁትና ሳይደውል የቀረባቸውን ሌሎቹን 99 ጊዜያት አይምሯችሁ ሙሉ በሙሉ ይረሳቸዋል። ስለዚህ ሁለታችሁም በተመሳሳይ ጊዜ ልትጠቃቀሱና ልታስቡ የምትችሉት በተመሳሳይ የአኗኗር ዘይቤ፣ በጋራ ትውስታዎችና በአካባቢ ጥንቅሮች ምክንያት እንጂ በአስማታዊ የስሜት ግንኙነት አይደለም። አሁን ወደ ዋናው ወደ ጥልቁ ምስጢር ስንመጣ ለምንድን ነው አንዳንድ ሰዎች ከመለያየት በኋላ በፍጥነት የሚረሱትና ሕይወታቸውን በቀላሉ የሚቀጥሉት? ሌሎች ግን ለዓመታት ከትዝታው ጋር እየታገሉ የሚኖሩት? መልሱ ያለው እያንዳንዳችን በልጅነታችን ከወላጆቻችን ወይም ካሳደጉን ሰዎች ጋር በነበረን ግንኙነት ሂደት ውስጥ በገነባነውና አሁን በውስጣችን ባለው ከሰዎች ጋር የመያያዝ ወይም የመጣበቅ ባህሪያችን ላይ ነው። ስነ ልቦና ይህንን የሰዎች የመጣበቅ ባህሪ በዋናነት በሶስት ትላልቅ ክፍሎች ይከፍለዋል። አንደኛው ክፍል በውስጣቸው ከፍተኛ የስጋትና የመተው ፍርሃት ያለባቸው ሰዎች ናቸው። እነዚህ ሰዎች ከመለያየት በኋላ ያንን ሁኔታ በጸጋ መቀበል በእጅጉ ይከብዳቸዋል። ዳግም የሚወደኝ ሰው አላገኝም፣ ብቻዬን እቀራለሁ ብለው ስለሚሰጉ ግንኙነቱ ካበቃም በኋላ ለዓመታት በሐሳብ በትዝታና በጸጸት ራሳቸውን እየቀጡ ይሰቃያሉ። ሁለተኛው ክፍል ደግሞ ስሜታቸውን የሚሸሹና ራሳቸውን የሚያርቁ ሰዎች ናቸው። እነዚህ ሰዎች መለያየት ሲመጣ ምንም እንዳልተፈጠረ፣ ምንም እንዳልጎደለባቸው አድርገው ራሳቸውን ያሳያሉ። የድሮ ፍቅረኛቸውን በፍጥነት የረሱና የናቁ ይመስላሉ። ነገር ግን እውነታው ስሜታቸውን በውስጣቸው አፍነው እየቀበሩት እንጂ አልረሱትም። ሶስተኛው ክፍል ደግሞ በራሳቸው የሚተማመኑና የተረጋጉ ሰዎች ናቸው። እነሱ ከመለያየት በኋላ ያዝናሉ፣ ያለቅሳሉ፣ ህመሙን በአግባቡ ያስተናግዳሉ። ነገር ግን ሂደቱን በተፈጥሯዊነቱ ተቀብለው ጤናማ በሆነ መንገድ ህይወታቸውን ይቀጥላሉ። ስለዚህ አንዳንዶች በፍጥነት የረሱ የሚመስሉት ምክንያት ስለማያዝኑ ወይም ጨካኝ ስለሆኑ ሳይሆን ህመሙን ፊት ለፊት መጋፈጥ ስለፈሩና ስሜታቸውን ስለሸሹ ሊሆን ይችላል። እርሶስ ወይም አድማጮቼ ከነዚህ ባህሪያት ውስጥ የትኛው ይበልጥ ይገልጻችኋል የሚለውን ማስተዋል ራሳችሁን ለመፈወስ የምታደርጉት ትልቁ እርምጃ ነው። በፍቅር ግንኙነት ምክሮች ውስጥ ግንኙነትን ሙሉ በሙሉ ማቋረጥ የሚለውን መመሪያ በብዛት እንሰማለን። ይህ ማለት ከተለያየም በኋላ ወደዛ ሰው ስልክ አለመደወል፣ ሜሴጅ አለመላክና በሶሻል ሚዲያ ወይም በጓደኞች በኩል ምን እየሰራ እንደሆነ ሙሉ በሙሉ አለማየትና አለመከታተል ማለት ነው። ይህ መመሪያ ለምን ይረዳል ብለን ብንጠይቅ ቀደም ሲል እንደገለጽነው አእምሯችንን ከዛ ሰው ካገኘው የተለመደ የደስታ ሱስ ራሱን ለማላቀቅና ለማደስ የግዴታ ጊዜ ስለሚፈልግ ነው። እርስዎ በየቀኑ የሱን ፎቶ በሚያዩበት ወይም ምን እየሰራ እንደሆነ በምናባችሁ በሚከታተሉበት ጊዜ ለአእምሯችሁ ያንን የናፈቀውን የደስታ ኬሚካል መልሳችሁ እንደመስጠትና ሱሱን እንደማደስ ይቆጠራል። ግንኙነትን ሙሉ በሙሉ ማቋረጥ ከአእምሯችን ካለፈው ትዝታ ወጥቶ ራሱን እንዲያጸና፣ እንዲያገግም ሰፊ ዕድል ይሰጠዋል። ነገር ግን ይህ መመሪያ ፍጹም የማይሰራላቸው ሰዎች አሉ። እሱም ያ ሰው እኔን ማጣቱ ተጸጽቶና ወደ እኔ እንዲመለስልኝ ለማድረግ በሚል የተሳሳተ ተስፋንና ተንኮል ይህንን ሕግ የሚጠቀሙበት ናቸው። የእርስዎ ዓላማ ያንን ሰው ለመቅጣት ወይም እንዲናፍቃችሁ ለማድረግ ከሆነ በየቀኑ ስልኩን እስኪከፍት ቀናትንና ሰዓታትን እየቆጠራችሁ ስለምትጨነቁ ይህ ዘዴ ለውጥ አያመጣላችሁም። ግንኙነትን ማቋረጥ መሆን ያለበት ያንን ሰው ለመለወጥ ሳይሆን
ለራሱ ሰላም፣ ክብርና ፈውስ ሲባል ብቻ መሆን አለበት። ይህ በእንዲህ እንዳለ ብዙ ሰዎችን ግራ የሚያጋባና በተደጋጋሚ የሚጠይቅ ሌላ ትልቅ ጥያቄ አለ። ለወራት ያህል ፈጽሞ ጠፍቶ እኔ ሕይወቴን ማስተካከልና መርሳት ስጀምር ድንገት በምን ምክንያት ተመለሰ የሚለው ጉዳይ ነው። እዚህ ጋር 3 ትልልቅ የስነ ልቦና ምክንያቶችን መጥቀስ ይቻላል። አንደኛውና ዋናው የብቸኝነት ስሜት ነው። ሰዎች መጀመሪያ ሲለያዩ የነጻነትና አዲስ ሕይወት የመጀመር ጉጉት ስሜት ይሰማቸዋል። ነገር ግን ጊዜ ያለፈ ሲሄድና ያሰቡት አዲስ ነገር ሲሰለቻቸው እንዲሁም ብቸኝነት ሲጫናቸው የድሮ አስተማማኝና የለመዱት ትስስር በብርቱ ይናፍቃቸዋል። ሁለተኛው ምክንያት ደግሞ የሐዘን ስሜት መዘግየት ነው። በተለይ ቅድም የገለጽናቸው ስሜታቸውን የሚሸሹና ራሳቸውን የሚያርቁ ባህሪ ያላቸው ሰዎች የመለያየቱን ስቃይ መጀመሪያ አካባቢ ፈጽሞ አይሰሙትም። ነገር ግን ከ3 ወይም ከ6 ወራት በኋላ ያ አፍነው የያዙት ስሜት ገንፍሎ ሲወጣ ትዝታው ድንገት ማዕበል ሆኖ ይመጣባቸውና ወደ ኋላ እንዲመለከቱ ያደርጋቸዋል። ሶስተኛው ምክንያት ደግሞ የአቅርቦትና የዋጋ መርህ ነው። እርስዎ ሕይወቶን ቀጥለው ደስተኛ ሲሆኑ ራስዎን ሲያሳድጉና ካሁን በኋላ በቀላሉ በፈለጉት ጊዜ እንደማያገኙት ሲረዱ የእርስዎ ዋጋና ክብር በአእምሯቸው ውስጥ በአንዴ በከፍተኛ ሁኔታ ይጨምራል። እንግዲህ አእምሯችን ከመለየት በኋላ እንዴት እንደሚደናገጥና እንደሚሰራ ካወቅን ይህንን አስቸጋሪ የስሜትና የትዝታ ስርዓት በጤናማ መንገድ እንዴት እንበጥሰው? አእምሮን ወደ ቀደመ ሰላሙ ለመመለስ እነዚህን 3 ሳይንሳዊ እርምጃዎች በሕይወታችን መተግበር ትልቅ ለውጥ ያመጣል። በመጀመሪያ የትዝታ ምልክቶችንና መቀስቀሻዎችን ሙሉ በሙሉ ቀንሱ። አእምሯችሁ ከትዝታው እንዲያገግም እድል ስጡት። የዛን ሰው ፎቶዎች፣ የተለዋወጣችኋቸውን ስጦታዎችና መልእክቶች ከዓይን አርቁ። ማየትና ማንበብ አእምሮ አሮጌውን የኬሚካል ፍላጎት በድጋሚ እንዲቀሰቅስና ህመሙ እንዲታደስ ያደርጋል። ሁለተኛው አዳዲስ የደስታና የትርጉም ምንጮችን በሕይወታችሁ ፍጠሩ። አእምሯችሁ ያጣውን የደስታ ስሜት በሌላ ጤናማ መንገድ መተካት መቻል አለበት። አዲስ የሚወዱትን ሥራ ይጀምሩ። የአካል ብቃት እንቅስቃሴ ሥራ ይስሩ። ካለፈው ትዝታ ከሚያወጧችሁ አዳዲስ ሰዎች ጋር ጊዜ ያሳልፉ ወይም አዲስ የተግባር ክህሎት ይማሩ። ሦስተኛው ስሜታችሁን በውስጣችሁ አትቅበሩት። ከመለያየት በኋላ ማልቀስ፣ ማዘን፣ መቆጨት ወይም መናደድ ፍጹም ተፈጥሯዊ የሰው ልጅ ባህሪ ነው። እኔ ጠንካራ ነኝ፣ ምንም አልሆንኩም በሚል ስሜትን በግድ መጫን በኋላ ላይ ለሌላ የባሰ የስነ ልቦና ቀውስና በሽታ ዳርጎ ይመለሳል። ስለዚህ ለራሳችሁ የማዘኛና የማገገሚያ ጊዜ ስጡት። ውድ ተመልካቾች፣ አንድን ሰው ደጋግማችሁ በሐሳባችሁ ስታስቡት እሱም እያሰባችሁ ነው ማለት ባይሆንም ይህ ማለት ግን ያሳለፋችሁት ፍቅር፣ የነበራችሁ መተሳሰር እና ስሜት እውነተኛ አልነበረም ማለት አይደለም። አእምሯችሁ አሁን እያደረገ ያለው ነገር ቢኖር ያንን ከባድና ያጣውን ትውስታ ከተፈጥሯዊ ሕይወት ጋር የማላመድና ራሱን የመፈወስ ታላቅ ሥራውን ነው። ስለዚህ በዚህ ሂደት ውስጥ ለራሳችሁ ርኅራኄና ትዕግሥት ይኖራችሁ። አሁን የሚሰማችሁ ስቃይና ህመም ዘላቂ አይደለም፣ የግዴታ ያልፋል። የዛሬው ቆይታችን ይህን ይመስል ነበር። በቪዲዮ ላይ ያላችሁን ሐሳብና አስተያየት ከታች ባለው ማስታወሻ ላይ አስፍሩልኝ። ቻናላችንን ሰብስክራይብ በማድረግ እና ቪዲዮውን ላይክ በማድረግ ለሌሎች ጠቃሚ ሐሳብ ለሚፈልጉ ሰዎች እንዲደርስ አግዙን። በሚቀጥለው ቪዲዮ በሌላ አስተማሪና ማራኪ ርዕስ እስከምንገናኝ ሁላችሁም በያላችሁበት ሰላም ሁኑ።